የመንግስት የስራ ኃላፊዎች ናቸው ጠባጫሪ ንግግሮችን እየተናገሩ በተቋሚም በኩል በተመሳሳይ ህብረተሰቡን ላልተገባ የመጋጨት ምክንያት እየሆኑ ያሉት እነዚህ ናቸውና ኢትዮጵያ ውስጥ በፖለቲካ ጉዳዮች ላይ መወያየት መደራደርና ኮምፕሮማይዝ ማድረግ ማለትም የመስማሚያ ሀሳብ መፈለግ ላይ ገና ብዙ ይቀረናል። አሁን ከለውጡ በኋላ ያለው ብልጽግና ምን በለው ኢህአዴግ በፊት ከነበረው በምን ይለያል? እስኪ ንገሩኝ። በብዙ መልኩ ይለያል። አዲስ አበባ ላይ መንቀሳቀስ አልቻልንም፣ አዲስ አበባ ላይ አዳራሽ ተከራይተን ሀሳባችንን መግለጽ አልቻልንም በሚልም መከራ ውስጥ ነን በሚል ደረጃም የሚገልጹ አሉ። እውነት ነው። ይሄ ያልከው ችግር አይካድም። ይህን የመሳሰለ ችግር በስፋት ይሰማል። አሳሳቢ ውስጥም የሚያጋጥም ድርጊት ነው እያሉ ማሄስ በራሱ ህዝብን ማሞኘት ነው፣ የማይመስል ነገር ነው። ልክ አለው ሁሉም ነገር። ህዝብን በቀላሉ ማሞኘት የምትችል አይነት በድጋሜ የወጣ ዕድል የ35% እውነተኛ ቅናሽ ያግኙ። ቤተ መንግስት አቅራቢያ ከወዳጅነትና አራዳ ፓርክ ፊት ለፊት ለፈረንጆች አዲስ ዓመት የወጣ ታላቅ ቅናሽ ባለ 1 መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ 2ና ባለ 3 መኝታ አፓርትመንቶችን ሙሉ ለሚከፍሉ የ35% ታላቅ ቅናሽ ማለትም በካሬ በ68,000 ብር ብቻ ባለ 2 መኝታ በ6.4 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ በ9 ሚሊዮን ብር አጠቃላይ ክፍያ ቀድመው ለሚመጡ 10 ደንበኞች ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ልፍቶች፣ ምቹና በቂ መኪና መቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ያለነው ነገር ትንሽ የተገጫጨ የሚመስል ነገር ይስተዋላል። እርሶም ጥር 2012 ላይ የኮሚሽኑን አፈጻጸም በተመለከተ ለሕዝብ ተወካዮች ምክር ቤት ባቀረቡት ሪፖርት ላይ በብሔር ማንነትና በሃይማኖት መካረር የተወሳሰበ ተግዳሮት እየገጠመን መሆኑን የተናገሩበትን ጉዳይ አስታውሳለሁና ለዚህ ደግሞ መንግስትን ጨምሮ መላው ህብረተሰብ ኃላፊነት መውሰድ እንዳለበትም በዛ በሪፖርቱ ላይ አሳስበዋል። ነገር ግን እስካሁን ድረስ ህዝብ እንደ ህዝብ እንደማይጋጭ በእንደነዚህ አይነት ጉዳዮች ውስጥ ወሳኙን ድርሻ ሊወስዱ የሚገባቸው የመንግስት ልሂቃን ወይም አመራሮች መሆናቸውን በተመለከተ በበርካታ መልኩ ጥናት አጠናን የሚሉትም እንደ ህዝብም በውይይት መድረኮች ላይ ይወሳልና መንግስትን ጫን ብሎ መውቀስ አይሻልም ነበሩ? የህብረተሰቡ ተጠያቂነት በምን አግባብ ነው ሊሆን የሚችለው? ከዚህ ብንጀምር ጥሩ ነው። እሺ፣ አመሰግናለሁ ስሜነ። ህብረተሰቡ ተጠያቂ ነው የሚል መደምደሚያ ላይ አልደረስንም በዛ አስተያየት። ነገር ግን ዋነኛ መልእክቱ ምንድን ነበረ? የገጠመንን ውስብስብ የሰብአዊ መብት ቀውስ ለመወጣት መጀመሪያ የቀውሱን ጠባይ መረዳት ይጠይቃል። ከዛ ደግሞ ሁሉም በየኃላፊነቱ ምን ሊወጣ እንደሚገባው ለማመልከት ነው። የደረሰን ውስብስብ የሰብአዊ መብት ቀውስ በተወሰነ መልክ አንተም ጠቀስ እንዳደረከው ጠባዩ ለየት ያለ ነው። ይኸው ምንድነው? አዲስ ከተፈጠረው የፖለቲካ ምዕራፍ አንጻር ኢትዮጵያ ውስጥ የተፈጠረ ነባራዊ ሁኔታ አለ። በአንድ በኩል በጣም ጥሩ የሆነ የፖለቲካ ምህዳር የመስፋት የሲቪክ ማህበረሰብ ምህዳር የመስፋትና ከዚህ በፊት ጨቋኝ የነበሩ ህጎች መሻሻልና የፖለቲካ ሜዳው ክፍት መሆኑ መልካም ሆኖ ሳለ በሌላ በኩል ግን አብሮ ይዞ የመጣው ነገር የህግ የማስፈጸም አቅም መዳከምና በተለያዩ ህብረተሰብ ክፍሎች መካከል በተካረረ የፖለቲካ አካሄድ የተነሳ ፖለቲከኞችም እዚህ ውስጥ ከፍተኛ አስተዋጽኦ ያላቸው መሆኑ አይካድም የተፈጠሩ ግጭቶች ናቸው። ስለዚህ እነዚህ ግጭቶች በመሰረቱ ጠባያቸው ፖለቲካዊ ነው፣ ፖለቲካዊ ቀውስ ነው። በሌላ በኩል ደግሞ ማህበራዊም ኢኮኖሚያዊም ጠባይም አለው። ስለዚህ ግጭቱ እና የሰብአዊ መብት ቀውሱ ይህንን ይመስላል ብሎ ለማመልከትና ከዚህ አንጻር ደግሞ መንግስትም ዜጎችን የመጠበቅና ደህንነት የማረጋገጥ የመከላከል ተግባርና ኃላፊነት አለበት። ይህንን ሊወጣ ይገባል። በሌላ በኩል ግን ደግሞ ሌሎችም የህብረተሰብ አካል ማለትም ለምሳሌ ፖለቲካ ፓርቲዎችንም ጨምሮ ህብረተሰቡም ሌሎቹ ማናቸው እንዴት አድርጎ ነው ሊወጣ የሚችለው? ብዙዎች ሲያቀርቡ የሚሰማው ዶክተር እርሶም በተለያዩ ዘገባዎችም ተመልክተዋቸው ሊሆን ይችላል። በተለይ ለነዚህ መካረሮች
ምክንያት የሚሆኑት አባባሽ እየሆኑ የምናያቸው አካላት ከገዢውን ፓርቲውን ከተቃዋሚው ፓርቲ በኩል የሚገኙ ከፍተኛ ተብለው ሊጠቀሱ የሚገባቸው የመንግስት የስራ ኃላፊዎች ናቸው። ጠባጫሪ ንግግሮችን እየተናገሩ በተቃዋሚም በኩል በተመሳሳይ ህብረተሰቡን ላልተገባ የመጋጨት ምክንያት እየሆኑ ያሉት እነዚህ ናቸውና እነዚህ አካላት መልሰው የመንግስት ውሳኔ ሰጪ በሆኑበት ሁኔታ እናንተ የምታስቡትን ወይም የተሰጣችሁን ተልእኮና ራዕይ ለመወጣት የሚያስችል እድል አለ ወይ የሚለውም እኮ ነው። አብሮ መወሳተን ምህዳር መስፋት ማለት በራሱ ምንድነው መገለጫው ነው? አዎ እንዳልከው ነው ማለት አሁን የገለጽከው ስሜነን እንደሚመስለኝ አሁን ያለንበትን ሁኔታ የሚያንጸባርቅ ትንታኔ ይመስለኛል። ይህንን ይመስላል ያለንበት ሁኔታ። የተካረረ የፖለቲካ አቋም አለ። ይህ የተካረረ የፖለቲካ አቋም በአብዛኛው የተለያዩ ብሔረሰብና ብሔሮችን ጥቅም እናስጠብቃለን ከሚሉ ወገኖች ይንጸባረቃል፣ ከፖለቲካ ቡድኖች ይንጸባረቃል። ስለዚህ ይህ የአገራችን እንዳለመታደል ሆኖ የፖለቲካችን አለማደግና አለመብሰል ምንን አላስተማረንም? ኢትዮጵያ ውስጥ በፖለቲካ ጉዳዮች ላይ መወያየት፣ መደራደርና ኮምፕሮማይዝ ማድረግ ማለትም የመስማሚያ ሀሳብ መፈለግ ላይ ገና ብዙ ይቀረናል። ብዙ ጊዜ ክርክሩ በተለምዶ አነጋገር እንደሚገለጸው ዋርታ ረገጥ ይባላል። የዛ አይነት ሁኔታ አለው። ስለዚህ ይህንን ለዘብ የሚያደርግ ውይይት መለማመድ፣ ማስተማር፣ መምራት የመንግስትም የፖለቲካ መሪዎችም የሌሎችም ልሂቃንም ኃላፊነት ነው ለማለት ነው። አዎ እስቲ የምህዳር መስፋት መገለጫው ብዙ አሁን ግልጽ የማይሆኑ ነገሮች አሉ። በተለይ ከለውጡ አስቀድሞ የነበረውን ስርዓት የሚታይበት መንገድና አሁን በለውጥ ላይ ህብረተሰቡ ተስፋ አድርጎ የነበረውን ነገር በማነጻጸር አሁን የተሻለ እድል አለ ብላችሁ እናንተም ሪፖርቶትም ላይ እንደዚሁ ከምህዳር መስፋት ጋር የሚያነሱት ነገር አለ። ምንድነው የተለየው? አሁን ከለውጡ በኋላ ያለው ብልጽግና ምን በለው ኢህአዴግ በፊት ከነበረው በምን ይለያል? እስኪ ንገሩኝ። በብዙ መልኩ ይለያል። ይሄ አንዳንድ ሰዎች አሁን ያለንበት የኢትዮጵያ ፖለቲካ ምዕራፍ ከድሮ የተለየ አይደለም፣ ወይም አንዳንድ ሰዎች ደግሞ ምናልባትም እንዳውም የባሰ ነው የሚል አስተያየት ያላቸው ሰዎች እንዳሉ እረዳለሁኝ። ያንንም የሀሳብ ልዩነት አከብራለሁኝ። ነገር ግን በእኔ እምነት አሁን ያለንበት የፖለቲካ ምህዳር በበርካታ መልኩ የተለየ ነው። አንደኛ በኢትዮጵያ የፖለቲካ ምህዳር ውስጥ አሁን የተገለለ ቡድን ማለት መጥቶ ኢትዮጵያ ውስጥ አገር ውስጥ ሆኖ ከመሳተፍ የተገለለ፣ የተከለከለ፣ የተገደበ ግለሰብ፣ ፓርቲ ወይም ቡድን የለም። እርግጥ አገር ውስጥ ሆነው እየሰሩ ያሉበት ምህዳር ስራቸውን ለማከናወን በሚያስችላቸው መጠን ከሀራስመንት ነፃ ነው ወይ ራሱን የቻለ ጥያቄ ነው። እርግጥ እሱ ላይ መነጋገር ይቻላል። ቢያንስ ግን የሚከለክል የህግና የአሰራር የፖሊሲ ማዕቀፍ የለም። ስለዚህ ኢትዮጵያ ውስጥ የተደረገው በእኔ አስተሳሰብ ትልቅ ድንኳን ጥለ ሁሉንም ሰዎች ለግብዣ እንደመጋበዝ። በበፊቱ ስርዓት የሚከለክል ህግ አሰራር ነበር? አዎ። ምክንያቱም ለምሳሌ ኢትዮጵያ ጉዳይ ውስጥ ያገባናል፣ ይመለከተናል የሚሉትን ብዙ የፖለቲካ ኃይሎች ሽብርተኛ ናቸው፣ ወንጀለኛ ናቸው ተብለው በመከሰሳቸው በህግ በመፈረጃቸው የተነሳ ከጨዋታው ውጪ እንዲሆኑ ተደርገው ነበር። አሁን ግን የተከፈተው ምህዳር ይህንን የህግና የአሰራር ማዕቀፍ ከመንገድ ላይ አንስቶ ሁሉንም በኢትዮጵያ ጉዳይ ያገባናል የሚሉትን ወገኖች በሙሉ ወደ ሀገራቸው ተመልሰው ሀገራቸው ውስጥ ሆነው እንዲሳተፉ። በፊት ግን የነበረው ስርዓት ላይ በሽብርተኝነት ወንጀል ሊያስከስሳቸው ይችላል በሚል የህዝብ ተወካዮች ምክር ቤት ጉዳዩን ሲያጠና ሲያወሳ በነበረው ድምዳሜ አኳያ የወሰነውን ውሳኔ ተከትሎ መንግስት ለሚያደርጋቸው ውሳኔዎች ምናልባትም መገለጫቸው በእርግጥም ሽብርተኛ ሆኖ በተገኘ ሰዓት ላይ ዝም ብሎ ማየት ከምህዳር መስፋት ጋር መታየት አለበት። እኔም ሙሉ ለሙሉ አልስማማም ከዚህ ጋር። ድሮ በነበረው ኢትዮጵያ ውስጥ በነበረው ሽብርተኛ ህግ ሲከሰሱ የነበሩ ሰዎች በሙሉ ሽብርተኞችም እርግጥም ምናልባት ሽብርተኞች ሳይሆኑም ብለህ ለማለት አስበህ ከሆነ ሙሉ ለሙሉ አልስማማም። ያ ውሸት ነው። በሽብርተኝነትን በመዋጋት ሰበብ ቀደም ሲል የነበረው አስተዳደር በፖለቲካና በሀሳብ ልዩነት ምክንያት ያልተስማማቸውን ወገኖች ለማጥቃት ለማግለል የተጠቀመበት መሳሪያ ነው እንጂ የሽብርተኛ ህጉም አሰራሩም ስራ ላይ አዋዋሉም ፈጽሞ ተገቢ አልነበር። የምህዳር መከፈት ለምሳሌ አሁን ቀደም ሲል እርሶም አውስተውልኛል፣ የተከለከለ የተገለለ የለም። ምናልባት አዲስ አበባ እንዲገባ ተፈቅዶለት ሊሆን ይችላል። ግን እንደ ልቡ በኢትዮጵያ ግዛት ተንቀሳቅሶ በማይሰራበት ሁኔታ እንኳንስ እንደ ፖለቲካ ፓርቲ እንደ አንድ የፓርቲ ደጋፊም
የፓርቲ አባላት ጭምር በፈለጋቸው አቅጣጫ ከዚህ ከአዲስ አበባ ከተማ ትንሽ ወጣት ምናልባትም አዲስ አበባ ከተማ ውስጥም ይሄን ሮሮ የሚያሰሙ አካላት ስላሉ እንደውም በዚህ ደረጃ ሲወሱ የነበሩ አካላትን ዛሬ ተለቆላቸው ገብተው አዲስ አበባ ላይ መንቀሳቀስ አልቻልንም፣ አዲስ አበባ ላይ አዳራሽ ተከራይተን ሐሳባችንን መግለጽ አልቻልንም በሚልም መከራ ውስጥ ነን በሚል ደረጃም የሚገልጹ አሉ። ስለዚህ ክፍትነቱ እንዴት ነው? እውነት ነው። ይሄ ያልከው ችግር አይካድም። እኔም በተወሰነ መልክ በተከታተልኩት መጠን ወደኛ ኮሚሽንም ደግሞ ከቀረቡ አቤቱታዎች በመነሳትም በጣም በርካታ ፖለቲካ ፓርቲዎችም አቤቱታ ያቀርቡልናል እና አባላቶቻቸው፣ ደጋፊዎቻቸው፣ መሪዎቻቸው አላገባብ እንደሚሳደዱ፣ አላገባብ እንደሚዋከቡ፣ እንደሚታሰሩ፣ ስብሰባዎቻቸውን ለማካሄድ እንደማይችሉ፣ ጽህፈት ቤቶቻቸውን ለመክፈት ችግር እንደሚገጥማቸው፣ ስብሰባ ለማካሄድ ለማዘጋጀት የሚያስፈልገውን ቅድመ ሁኔታ ካሟሉ በኋላ ሁሉ እንቅፋት እንደሚገጥማቸው ይህን የመሳሰለ ችግር በስፋት ይሰማል። አሳሳቢ ችግር ነው። አሳዛኝ ነው። ኢትዮጵያ ውስጥ አሁን አዲስ በተፈጠረው የፖለቲካ ምዕራፍ የዚህ አይነት ችግር ሊፈጠር አይገባውም ነበረ። ነገር ግን ይህ ችግር መኖሩ ሊካድ የሚችል አይመስለኝም። አንዳንድ ጊዜ ችግሩ አንዳንድ አካባቢዎች ላይ እንደተከታተል ነው በእኛም መስሪያ ቤት አማካኝነት ይሄ ነው ብለህ ከማትለው መደበኛ ካልሆኑ የወጣት አደረጃጀቶች ይመጣል። ምክንያቱም ለምሳሌ አንድ ፓርቲ አንድ ቦታ ላይ ሄዶ ስብሰባ ለማካሄድ ሲፈልግ የተወሰኑ ወጣቶች ተሰባስበው መጥተው ሲያሰናክሉ ይታያል። ግን አጥምታችሁታል? ከነዚህ ወጣቶች በስተጀርባ ሌላ ጎትጓች፣ ሌላ ቀስቃሽ አንዳንድ ጊዜ እኮ ዝም ብሎ ማየትም የዛ አካል መሆን ነው አይደል? ትክክል ነው። ልክ ወደዛኛው ነጥብ እየመጣው ነበር። አንዳንድ ጊዜ ከእንደዚህ አይነት ግሩፖች ይመጣል። አንዳንድ ጊዜ የመንግስት የጸጥታ አስከባሪ ኃይሎችም በውስጡ ወይ ተገቢውን ጥበቃ ባለመስጠት ወይም ደግሞ እርምጃ ባለመውሰድ ተሳታፊ ሲሆኑ ይታያሉ። ስለዚህ በእንደዚህ አይነት ሁኔታ ዜጎች በነጻነት የመንቀሳቀስ በተለይም ፖለቲካ ፓርቲዎች ደግሞ በነጻነት የፖለቲካ ስራቸውን የማከናወንና ዜጎችም ደግሞ በነጻነት በፖለቲካ ጉዳይ የመሳተፍ መብታቸው ላይ፣ የመደራጀት መብታቸው ላይ፣ የመሰባሰብ መብታቸው ላይ እንቅፋት በተደጋጋሚ እያጋጠመ ያለ ችግር ነው። እኛም በሰማነውና ባወቅነው መጠን የበለጠ ለማጣራት ጥረት እያደረግን ነው። ጥረት ማድረጋችን እንቀጥላለን። በሰማናቸውም ጊዜ ደግሞ የሚመለከታቸውን አካላትም እያነጋገርንም መፍትሄ ለመፈለግ ጥረት እናደርጋለን። ግን የማይካደው ነገር ምንድነው? የዚህ አይነት ችግር ኢትዮጵያ ውስጥ እያጋጠመ ነው። ግን አሳፋሪና አሳዛኝ ችግር ነው። በጣም በጥሞና ታስቦበት ሊታረም የሚገባው ችግር ነው። እንደው በፊት ከነበረው ስርዓት ለመለየት ያህል እንኳን እናንተም በፊት እንደነበረው ዝም ብሎ ምክረ ሀሳብ አዘል የሆኑ አስተያየቶችን ለሕዝብ ተወካዮች ምክር ቤት ከማቅረብ ይልቅ ዓለም አቀፉ የሰብአዊ መብቶች ድንጋጌም በሚደግፈው አግባብ ለሕዝቡ ይፋ በማድረግ በኩል እስከዛሬ የነበሩ ጥፋቶችን ቢያንስ ሁሉን እንኳን ማዳረስ ባይቻል ውግንናችሁ ለሕዝብ መሆኑን የሰብአዊ መብት ጉዳይ ለማንም የሚተው ጉዳይ አለመሆኑን በሚያረጋግጥ አግባብ እነገሌ ይህንን ማድረጋቸውን እነገሌ ያን ማድረጋቸውን እነገሌ በዝምታ ማለፋቸውን የመሳሰሉትን ልክ በዓለም አቀፍ ደረጃ ስታንዳርድ ተብለው በሚጠቀሱ ሀገር ውስጥ ተሞክሮ ደረጃ አላደረጋችሁምና ምን ይዟችሁ ነው ወይስ በቅርብ በድጋሜ የወጣት ድል የ35% እውነተኛ ቅናሽ ያግኙ። ቤተ መንግስት አቅራቢያ ከወዳጅነትና አራዳ ፓርክ ፊት ለፊት ለፈረንጆች አዲስ ዓመት የወጣ ታላቅ ቅናሽ ባለ 1 መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ 2ና ባለ 3 መኝታ አፓርትመንቶችን ሙሉ ለሚከፍሉ የ35% ታላቅ ቅናሽ ማለትም በካሬ በ68,000 ብር ብቻ ባለ 2 መኝታ በ6.4 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ በ9 ሚሊዮን ብር አጠቃላይ ክፍያ ቀድመው ለሚመጡ 10 ደንበኞች ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ልፍቶች፣ ምቹና በቂ መኪና መቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።
ነው። ወዲያው ስራ አልጀመርኩኝም ነበረ። ስለዚህ አምስተኛው ዝም ብዬ ሹመቷን ቀን አስቤ ነው ሊሆን ይችላል። ስለዚህ በጣም ጥቂት ወራቶች ናቸው። ስለዚህ ካለንበት ሁኔታ አንጻር ግን በጣም በተቻለ መጠን በፍጥነት ስራ ውስጥ መግባትና የምንችለውን ሁሉ ማድረግ የሚገባን መሆኑን ግን ለመቀነስ ብዬ አይደለም ያንን የገለጽኩት፣ ግን እንደው ለሪካርዱ ብዬ ነው። በሌላ በኩል እንዳልከው እንግዲህ ይህንን የመሰለ በህዝብ ዘንድ አመኔታ ያለው ተቀባይነት ያለው ብቃት ያለው ውጤታማ የሆነ ተቋም ኖሮ እንደዚህ ያለ ስራ መስራት ይገባ ነበረ በገለጽከው መንፈስ። ነገር ግን በጣም በተደጋጋሚ እንደገለጽኩት መታወቅ ያለበት መረሳት የሌለበት ነገር ኢትዮጵያ ውስጥ አሁን በገለጽከው አይነት መልክ የሚጠበቅን የሰብአዊ መብት ማስፋፋትና ማስከበር ስራ ለመስራት የሚያስችል ተቋማዊ ብቃት ያለው የሰብአዊ መብት ኮሚሽን የለንም። ኮሚሽኑ ባለፉት አመታት ውስጥ በነበረበት የፖለቲካ ተጽዕኖና ጫና ምክንያት አቅሙ በጣም የተዳከመ ነው። የስራ ስርዓቶቹም ደግሞ በጣም ይህንን የመሰለ ስራ ለመስራት የሚያስችሉ አይነት አይደሉም። ለምሳሌ የባጀት አስተዳደሩ፣ የሰው ሀብት አስተዳደሩ፣ የስራ ባህሉ እና የባለሙያዎች አቅም እና ለስራው የሚያስፈልጉ ባለሙያዎችን ከገበያው ላይ መሳብና ተቋም ውስጥ ማቆየት መቻልን ጨምሮ ማለት ነው። ይህ ያልካቸው አይነት ስራዎች በሙሉ ለመስራት በመሰረቱ ምን ያስፈልጋል? በቂ የሰው ኃይል ያስፈልጋል፣ በቂ ሪሶርስ ያስፈልጋል፣ በቂ ክህሎት ያስፈልጋል፣ በቂ ምቹ ሁኔታ ያስፈልጋል። ስለዚህ እነዚህ ሁኔታዎች ተቋም ውስጥ አሁን የሉም። ለማድረግ እየሞከርን ያለነው አዲስ በተፈጠረው የፖለቲካ ምዕራፍ እድል በመጠቀም ይህንን ተቋም በዚህ አይነት መልክ ለመገንባትና የተቋቋመበትን ዓላማ በአግባቡ እንዲወጣ ለማስቻል ጥረት ማድረግ ነው። ነገር ግን አሁን ባለው አቅምም ቢሆን ኮሚሽኑ እስከዛሬም ውስጡ በነበሩት ሰራተኞች በተቻለው መጠን የተወሰነ ስራ ሲሰራ የቆየ ስለነበረ አንደኛ ያንን ስራ በማስቀጠል ሁለተኛ ደግሞ አዲስ በተፈጠረው ሁኔታም ደግሞ በተለየ ሁኔታ ደግሞ ትኩረት ሊሹ የሚገባቸው ጉዳዮች ላይ በመከታተል ጥረት እያደረግን ያለ ነው። እንግዲህ ይህ ምናልባት አንዳንዱ የምናደርገው ጥረትና የሚገኘው ውጤት ከችግሩ ግዝፈት አንጻር ስትመለከተው በጣም አነስተኛ ይሆናል እንጂ በተወሰነ መልክ በአዲሱ የፖለቲካ ምዕራፍ ውስጥ አንዱ ከምመለከታቸው ነገሮች ውስጥ ለምሳሌ አላገባብ የታሰሩ እስረኞች ለምሳሌ ሊለቀቁ ይገባል የሚል ምክረ ሀሳብ ስንሰጥ ሲለቀቁ ተመልክተናል። በህግ ማውጣት ሂደት ውስጥ ተገቢ አይደለም ብለን የተመለከትነው ህግ በዚህ መልክ ሊሻሻል ይገባል ብለን ሀሳብ ስናቀርብ ተቀባይነት ሲሰጠው እስቲ ለምሳሌ እነማን ተለቀቁ? ምን አይነት ህግ እንዲሻሻል አደረጋችሁ? ለምሳሌ የህግ መሻሻልን በሚመለከት ቅርብ የሆነውን ብጠቅስ በዚህ በጥላቻ ንግግርና የሀሰተኛ መረጃ ስርጭት በሚለው ህግ ላይ ብዙ ሲያወዛግብ ከነበሩ ጉዳዮች ውስጥ በሰጠነው ምክረ ሀሳብ መሰረት አብዛኞቹ የሰጠናቸው ምክረ ሀሳቦች መጨረሻ በጸደቀው ህግ ውስጥ ተካተዋል። አብዛኛዎቹ በተለይ የጥላቻ ንግግርን የሚመለከት በሚለው ነጥብ ላይ አዲስ አበባ ውስጥ፣ ጋምቤላ ውስጥ አላገባብ ታስረው የነበሩ እስረኞችን በሚመለከት በሰጠነው ምክረ ሀሳብ ቁጥራቸው አነስተኛ ቢሆንም የተለቀቁ እስረኞች መኖራቸው ለምሳሌ ፐብሊክ ፊገር የሆኑ ሰዎች አሉ። ስለማን በፐብሊክ ፊገርነት ማለት እንግዲህ የታወቁ ሰዎች ለማለት ከሆነ እሱን እንዴት ዲፋይን እንደምናደርግ ምን ለማለት ፈልጌ ነው። ለምሳሌ ሮሮ ሲያቀርቡ የነበሩ ልክ እንደቀደመው በጋዜጠኝነታችን ብቻ ታሰር የፖለቲካ ፓርቲ አመራር በመሆናችን ታሰር ሲሉ እኮ የሚያቀርቡ አሉ። ከሱ አኳያ ማለት ነው። ከሱ አኳያ የተቃዋሚ ፓርቲ አባል በመሆናችን ለምሳሌ የአብን አመራር አባል በመሆናችን በሚል ታስረው ከነበሩ ሰዎች ውስጥ፣ ጋዜጠኞች በመሆናቸው ታስረው ከነበሩ ሰዎች ውስጥ አንድ የሆነ አከራካሪ የሆነ መጽሐፍ ጽፈዋል፣ መጽሐፉን አትመዋል፣ መጽሐፉን አሰራጭተዋል በሚል ምክንያት ታስረው ከነበሩ ሰዎች ውስጥ እንደው ሊለቀቁ ይገባል በሚል ምክረ ሀሳብ ያቀረብንባቸው ሁሉም ሰዎች ተለቀዋል ለማለት ሳይሆን ከነዚህ ሁሉ ቡድኖች ውስጥ የተወሰኑ ሰዎች እንደተለቀቁ አውቃለሁኝ። የተወሰኑትም ሰዎችም ይህንኑ መጥተው ለእኛም አረጋግጠውልናል። በክልል እስር ቤቶች ውስጥ፣ በአዲስ አበባ እስር ቤቶች ውስጥ፣ በሌሎች መንግስት መስሪያ ቤቶች ውስጥም ሄደን በምንነጋገርበት ጊዜ አንዳንድ እየታዘብናቸው እንዲስተካከሉ አስተያየት የምንሰጥባቸው ነገሮችንም በተለይ እስር ቤት ውስጥ ያለ የእስረኞች አያያዝን በሚመለከት ምክረ ሀሳባችንን የእስር ቤቱ አስተዳዳሪዎች፣ ኃላፊዎች በቀናነት ሲቀበሉ ተመልክቻለሁ። አንዳንዱ ቦታም ማሻሻያ ለማድረግ እርምጃ መውሰዳቸውን አደምጣለሁ። ስለዚህ በጣም ትንንሽ ነገሮች ቢሆኑም ቢያንስ
ለምክረ ሀሳብ ተቀባይነት ለምክረ ሀሳብ የመቀበል ስሜት ስለምመለከት ተስፋ ይሰጠኛል፣ ያበረታታኛል። እስቲ ሌላ አንድ ምናልባት ያበረታታውት ከሆነ አሁን በሌሎች ዘገባዎችም የእርስዎን ቃለ ምልልስ ተመልክቻለሁና ይሄ ኮሚሽን በመንግስት ተጽዕኖ ስር የፖለቲካ ጫና ስር የነበረበትን ሁኔታ መቀየር ባልተቻለበት አግባብ አሁን ልክ የጠየቁትን ጥያቄ ሁሉ መስራት አይቻልም፣ ይታወቃል። ወደፊት ግን ይሄን ለመለወጥ በርካታ ጥረቶች እየተደረገ መሆኑን ነው እርስዎ እየጠቀሱ የሚገኙት። ያም ሆኖ ግን የሰብአዊ መብት ኮሚሽን ስራ በብዙ መልክ ተመጋጋቢ ሊሆን የሚገባቸው ወይም የግድ የሚሉት ተቋማት አሉ። ሰብአዊ መብት ኮሚሽን ስራው ሁሉ ፍሬያማ ሊሆን የሚችለው ከጸጥታ ኃይላት ጋር ከከሳሾች ከአቃቤ ሕግ ጋር ሌሎች የዴሞክራሲ ተቋማት ከምንላቸው ጋር ሚዲያን ጭምር ከነሱ ጋር ተመጋጋቢነት ያለው ስራ በመስራት ነው ውጤቱ ሊታይለት የሚችለው። ነገር ግን ኮሚሽኑ ለብቻው የሚያደርጋቸው የአደረጃጀት ለውጦች ሌሎች ቦታዎች ላይ ቁርጠኝነቱ ከሌለና በተመሳሳይ መልኩ ሌሎች የዲሞክራሲ ተቋማት በዚህ አግባብ ራሳቸውን በማያነጹበት ሁኔታ ያንን ተልዕኮ ለመወጣት ወይም በዓለም አቀፍ ደረጃ ያሉትን ልምድ በአግባቡ መሬት ላይ ማውረድ የሚችሉበት እድል አለ ወይ? ከተስፋው ይልቅ ስጋቱ አያመዝንም ወይ? ምክንያቱም ሌሎቹን ተቋማት አሁንም ስንመለከታቸው አንዳንዶቹን ደግሞ ወደ ኋላ የሚሄድ አይነት ነገር ይታይባቸዋል በሚልም ስለሚነሳ በተወሰነ መልክ ስጋቴ ይገባኛል ስሜነህ። ነገር ግን እንደሚመስለኝ አንደኛ በአገር አቀፍ ደረጃ የሪፎርም ፕሮግራም እየተከናወነ ነውና በዚህ ሪፎርም ፕሮግራም የጠቀስካቸው ዲሞክራሲያዊ ተቋሞች ብቻ ሳይሆን በአገር አቀፍ ደረጃ ለውጥ እያየን ለመሄድ እድል አለ ብዬ አስባለሁ። እሱን ተስፋ አደርጋለሁኝ። በሌላ በኩል ማድረግ የሚገባን ነገር ብዬ የማስበው እኔ ለምሳሌ ኃላፊነት በወሰድኩበት ተቋም ውስጥ የሚገባኝን ነገር ማድረግ ነው። ነገር ግን ይህንን ደግሞ ሳደርግ ብቻዬን ሳይሆን የማደርገው ከብዙ ከሚመለከታቸው ባለድርሻ አካላት ጭምር ነው። እነዚህ መንግስታዊ መስሪያ ቤቶችም ሊሆኑ ይችላሉ፣ መንግስታዊ ያልሆኑ የሲቪል ማህበረሰብ ድርጅቶችም ይሆናሉ፣ የተለያዩ አይነት የፕራይቬት ሴክተርም ሊሆን ይችላል። ከተለያዩ ባለድርሻ አካላት ጋር የሚሰራ ስራ ነው። ግን ሁላችንም በየተሰማራንበት መስክ ኃላፊነታችንን እንድንወጣ የሚያስፈልገው ሌላው ተቋም፣ ሌላው ድርጅት፣ ሌላው መንግስታዊ አካል እየተለወጠ ስላልሆነ እኔም ምንም ባደርግ ለውጥ ስለማያመጣ እኔም እጄን አጣምሬ ይቀመጣለሁ ማለት እንደሱ ሳይሆን በተመጋጋቢነት እዛም ቦታ ላይ አስተያየት በመስጠት እነሱም በዚያው ልክ ሩጫው እኩል እንዲያረጉት ነው። አዎ እንግዲህ ትክክል ነው። መቼም እኔ ዋነኛ ትኩረቴ አሁን ለአንድ ሀገር ስለሆነ ምን ሰራው በራሳችን ተቋም ውስጥ የሚገባውን ልናይ የሚያስፈልገውን ለውጥ ለማድረግ ጥረት እናደርጋለን። ሌሎችም ተቋሞች ውስጥ ተመሳሳይ ለውጥ እየተካሄደ እንደሆነ አውቃለሁ፣ አምናለሁኝ። ነገር ግን ያለንበት የፖለቲካ ምስቅልቅልና ቀውስ አንዳንድ ጊዜ ችግሩን በጣም አግዝፎ ስለሚያሳየን የማንወጣው ምስቅልቅል ውስጥ ያለን ይመስል ይሆናል። ግን እኔ ከስጋቱ ይልቅ ተስፋው ያመዝንብኛል። ከመጣንበትና ካሳለፍነው ችግር የበለጠ ችግር ከፊታችን አለ ብዬ አላስብም። ችግር መኖሩን ባይካድም ዛሬም ችግር አለ፣ ነገም ችግር ይኖራል። ነገር ግን ሁላችንም በየተሰማራንበት መስክ ጥረት ካደረግን ይህንን ችግር ኢትዮጵያ ተሻግራ ወደፊት ለመሄድ ተስፋ አለ ብዬ አምናለሁ። ሌላ በጣም ከዚህ ከሰብአዊ መብት ኮሚሽን ሲጠበቅ የነበረው ሲነገርም የሆነም ነገር ይወጣል ተብሎ ሲጠበቅ እስካሁንም ያለው የዚህ የታገቱ የዩኒቨርሲቲ ተማሪዎችን ጉዳይ በተመለከተ በመንግስት በኩል ሊሆን ይችላል፣ በሌሎች አካላት ዘንድ ሊሆን ይችላል። ይህን ህብረተሰብ በጣም በሚያወዛግብ ደረጃ ኢቨን እንደ አንድ መንግስት እንኳን የፖለቲካ አመራሩ አንድ አይነት ነገር ለማውራት የተቸገረበት በሚመስል ደረጃ እንደ ሀገር ሰዎች ያሉበት ሁኔታ በማይታወቅበት አግባብ በዚያ ላይ በለውጥ ማግስት ነን እየተባለ እንደዚህ ምስቅልቅል ያለ ነገር እሱ ከናንተ በኩል የሆነ ምን ላይ ናቸው? ምን መረጃ አላችሁ? ምን አደረጋችሁ? እስኪ እዚህ ጉዳይ ላይ ሚናችሁ ምን ነበር? እዚህ ጉዳይ ላይ እንግዲህ እኛ ሚናችን የነበረው የታገቱ ተማሪዎች መኖራቸው ወሬ ከተሰማበት ጊዜ ጀምሮ ዋነኛው ትኩረት ከፈቃዳቸው ውጪ ታግተው ያሉ ከቤተሰቦቻቸው ተነጥቀው ያሉ ተማሪዎች፣ ወጣቶች በደህንነት ከቤተሰባቸው ጋር መቀላቀል ነው ዋነኛው የሚፈለገው ዓላማ። ይህ ደግሞ በመሰረቱ
የሴኩሪቲ ኦፕሬሽን ስራ ነው፣ የፖሊስ ስራ ነው፣ የጸጥታ አስከባሪዎች ስራ ነው። ስለዚህ መልእክታችን፣ ክትትላችንና ጉዳያችን የነበረው ይህንን ጉዳይ እየተከታተለ የነበረው የመንግስት የጸጥታ አካልና የሚመለከታቸው ውሳኔ ሰጪዎች ታግተዋል የተባሉትን ተማሪዎች የማስለቀቅ ስራው የተማሪዎችን ሕይወትና ደህንነት አደጋ ላይ በማይጥል አይነት መልክ ሊከናወን የሚገባው መሆኑን በማሳሰብና በቅርብ በመከታተል ነበር። ይሄ እንግዲህ በአጋሽ ታጋሽ ድራማ ውስጥ በዓለም ታሪክ የታወቀ ነው። መንግስት ተማሪዎች በአንድ በሆነ ቡድን ታግተዋል በሚባልበት ጊዜ ለማስለቀቅ የተለያዩ አይነት ስልቶች፣ የተለያዩ አይነት ዘዴዎች ይጠቀማል መንግስት። በአንድ በኩል የሴኩሪቲ ኦፐሬሽን ነው፣ የወታደራዊ እርምጃ ማለት ነው፣ ወይም የፖሊስ እርምጃ ማለት ነው። በሌላ በኩል ግን እሱ ብቻ ሳይሆን ደግሞ ሌሎች ስልቶች ልትጠቀም ትችላለህ፣ የዜጎችን ደህንነት ለማስጠበቅ ስትል ነው። ያንን አይነት ስልቶች በሙሉ መንግስት አደባባይ ላይ እያወጣ ሊናገራቸው አይችልም እንጂ የሰዎች ደህንነት አደጋ ላይ ከወደቀ ደህንነትን ለማስጠበቅ በተለያዩ አይነት ስልቶች ሰዎችን ነጻነት ለማረጋገጥ ጥረት ታደርጋለህ። ስለዚህ ዋነኛ ክትትላችንና መልእክታችን የነበረው ታግተዋል የተባሉት ሰዎችን ደህንነት፣ ህይወትና የአካላዊ ደህንነት አደጋ ላይ ሊጥል በማይችል አይነት መንገድ በተፋጠነ ሁኔታ እንዲለቀቁ የሚችሉበት መንገድ መፈለግ መቻል አለበት የሚል ነው። እርግጥ በመንግስት በኩል በእኔ አስተያየት በወቅቱ አንድ የነበረው ክፍተትና ጉድለት ብዬ የማስበው ነገር መንግስት እያደረገ ያለውን ነገር እያደረገ የነበረውን ጥረት ወቅታዊ በሆነ መልኩ ለህዝብ እያሳወቀ አልነበረም። ያ ማለት ምንም እየተደረገ ስላልነበረ አይደለም። እኛ በተወሰነ መልክ እኔም ሳደርግ በነበረው ክትትል መንግስት ሲያደርግ የነበረውን ጥረት በተወሰነ መልክ ለማወቅ እድል ነበረኝ። ግን መንግስት ያንን እያደረገ የነበረውን ነገር ወቅታዊ በሆነ ምክንያት ወቅታዊ በሆነ መልክ ለህዝብ ባለመግለጹ የሚሰጡት የነበሩት መረጃዎችም ደግሞ ከተለያየ ምንጮች ሲመጡ የሚጋጩ አይነት ስለነበሩ ውዥንብር ፈጥሮ የነበረ መሆኑ ይታወቃል። አሳዛኝ ነው። እንደዛ ሊሆን አይገባውም ነበረ። በጥንቃቄ ወቅታዊ የሆነ መረጃ ሁልጊዜም ለህዝብ ለቤተሰብ መስጠት ይገባ ነበረ። ስለዚህ ጉዳዩ በዋነኛነት አንድ ሰው ከፈቃዱ ውጪ በተወሰኑ ሰዎች እጅ በግዴታ ተይዟል ከተባለ የሰብአዊ መብት ተቋም ሊያደርግ የሚችለው ስለ ጉዳዩ መከታተል ነው እንጂ በዋነኛነት እንደዚህ አይነት ጉዳይ የሴኩሪቲ ኦፕሬሽን ነው። ስለዚህ በመንግስት በኩል በዛ ደረጃ ቢያንስ ክትትል እየተደረገበት መሆኑን ተረድተን ነበር። ሌላ ህብረተሰቡ የእናንተን ስራ ከሚያከብዱ ጉዳዮች መካከል የሚጠቅሳቸው በተለይ ምሁራኑ የሚጠቅሱት ከለውጡ አስቀድሞ በነበረው ስርዓተ መንግስት ጊዜ ምናልባት የኛ ወዳጆች ያልነበሩ ነገር ግን ደግሞ በሌሎች ሀገራት ውስጥ ጉዳይ ገብተው ለሌሎች ሀገራት መተራመስ በሌሎች ሀገራት ውስጥ ሲፈጸሙ ለነበሩ ሰብአዊ ቀውሶች ጠንሳሽና ምክንያት ሲሆኑ የነበሩ ሀገራት አሁን ደግሞ የኛ ወዳጅ የሆኑበት አግባብ ተፈጥሯልና ምናልባት ወዳጅነታችን ደግሞ የሆነ የተቋረጠ ጊዜ ለእንደነዛ አይነት ምክንያት ደግሞ መንገዱን የሚጠራርጉ ሆነው የእናንተን ስራ በጣም ከሚያከብዱ ጉዳዮች መካከል ይጠቀሳል። እንዴት ነው የእርስዎ መረዳት? የትኞቹን ሀገሮች እንደሆነ አስበህ እየተናገርክ የነበረውን እርግጠኛ አንድ ዘገባዎች ላይ ስመለከት አሁን እነ የመንን ያፈረሱ ሀገራት እነ ሱሪያን የበጠበጡ ሀገራት የኛ ወዳጅ ሆነዋል። በድጋሜ የወጣ ዕድል የ35% እውነተኛ ቅናሽ ያግኙ። ቤተ መንግስት አቅራቢያ ከወዳጅነትና አራዳ ፓርክ ፊት ለፊት ለፈረንጆች አዲስ ዓመት የወጣ ታላቅ ቅናሽ ባለ አንድ መኝታ ሽያጭ ማጠናቀቃችንን ከወዲሁ እየገለጽን ባለ ሁለትና ባለ 3 መኝታ አፓርትመንቶችን ሙሉ ለሚከፍሉ የ35% ታላቅ ቅናሽ ማለትም በካሬ በ68,000 ብር ብቻ ባለ 2 መኝታ በ6.4 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ በ9 ሚሊዮን ብር አጠቃላይ ክፍያ ቀድመው ለሚመጡ 10 ደንበኞች ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ልፍቶች፣ ምቹና በቂ መኪና መቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትን በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።
አገሮች ዓለም አቀፍ ግንኙነት አላቸው፣ ዓለም አቀፍ ወዳጅነት አላቸው። ሁሉም አገሮች በዓለም አቀፍ ግንኙነት መረዳት እንደምትችለው ስሜና አድማጮችም አብዛኛው ሰው መረዳት እንደሚችለው እንደሚመስለኝ አገሮች በሙሉ በውጭ ግንኙነቶቻቸው በዋነኛነት ለማራመድ የሚፈልጉት ብሔራዊ ጥቅሞቻቸውን ነው። ስለዚህ አገሮች የብሔራዊ ጥቅሞቻቸው አንዳንድ ጊዜ በፖለቲካ፣ በኢኮኖሚ፣ በሴኩሪቲ ጉዳይ ሲወሳሰብ የሚያራምዱት መስመር ከሚጠቅም ይልቅ የሚጎዳ የሚሆንበት ሁኔታ ይታያል። ነገር ግን እኔ እንደሚመስለኝ እንደ ማንኛውም ሀገር ኢትዮጵያም ቢሆን ከማንኛውም ሀገሮች ጋር በምትፈጥረው ግንኙነት ታስቀድማለች ብዬ የማምነው ብሔራዊ ጥቅሟን ነው። ብሔራዊ ጥቅምህን በሚጎዳ አይነት መልክ ሀገርህን ወደ ቀውስ፣ ወደ ብጥብጥ፣ ወደ ግጭትና ወደ ሰብአዊ መብት ቀውስ ወደሚያመራ አይነት መንገድ የምትመራ ከሆነ አገርህን በአግባቡ እየመራህ አይደለም ማለት ነው። ነገር ግን እኔ የማምነው በአሁኑ ወቅት ኢትዮጵያ ከተለያዩ ሀገሮች ጋር እየመሰረተች ያለው ግንኙነት የሀገሪቷን ብሔራዊ ጥቅም ለማስጠበቅ የሚደረገውን ኃላፊነት እንደው ሙሉ ለሙሉ ወደ ጎን የተወ ነው ብዬ ለማለት አያስችለኝም። ነገር ግን ይሄ ምናልባት ከኔ ስራ ተግባርና ኃላፊነት ጋር በቀጥታ በጣም የተዛመደም ላይሆን ይችል ይሆናል። ምክንያቱም ይህ ስራና ኃላፊነት ስራቸው ኃላፊነታቸው የሆነ የሚመለከታቸው መስሪያ ቤቶች አሉ። እንደው ግን የኔን አረዳድና አስተያየት ስለጠየቀኝ ያህል ነው ይሄንን የምገልጸው። ስለዚህ ኢትዮጵያ እንደ ማንኛውም ሀገር ከማንኛውም ሀገሮች ጋር የምታደርገው ግንኙነት ብሔራዊ መብት፣ ብሔራዊ ጥቅሟንና ፍላጎቶቿን በሚያስጠብቅ መልክ ይሆናል ብዬ አምናለሁ። ሌላ ወደ እናንተ ሲቀርብ ከነበረ ጉዳይ አንዱ ሚዲያዎች ሳይቀር በሃይማኖትና በብሔር ጥላ ስር ሆነው በርካታ ጉዳቶችን እያደረሱ ነው ሲሉ በተለይ የሃይማኖት ተቋማት ሚዲያዎች ላይ ወደ እናንተ የሆነ ውታቸውን ያሰሙበት እድልም እንደነበረ ከሚሰጧቸው መግለጫዎች ጋር መረዳት ይቻላል። እና ሚዲያዎቹን ነው ወይስ ሃይማኖት ተቋማቶች? ሚዲያዎቹንም ለሚዲያዎቹም ማስጠንቀቂያ የሚሰጡ ሰለባ የሆኑ ለምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ በኩል ይሄ ጥፋት እየደረሰብኝ ነው፣ ይሄን ለማድረግ ደግሞ በቀጥታ ጥፋት ፈጻሚዎቹ ብቻ ሳይሆኑ ለዚህ ተግባር ማባባስም የሚዲያዎችም እጅ አለበት በሚል መልኩ እንደዚህ ይገለጻልና እናንተ ደግሞ ምናልባት አቤቱታም ሳይመጣባችሁ በራሳችሁ ተነሳሽነት በሚደረግ ጥናትም ነገሮችን የምታዩበት የአሰራር ስርዓት አላችሁ፣ ተልኳችሁም ይመስለኛልና በዚህ መልኩ እንደዚህ አይነት ነገሮች በተደጋጋሚ ይስተዋላሉ። በተለይ የሆነውን በብሔር ነገር መልክ የያዘ ነገር ይመጣና ሄዶ ማረፊያውን የሃይማኖት እንትን ላይ ያደርጋል። ከዚያ በኋላ ነው የሰብአዊ ቀውሱ የሚደርሰውና እንደነዚህ አይነት ችግሮችን ለመፍታት እዛ ከስር መሰረቱ መናድ ስለሚያስፈልግ በእናንተ ወይም በአቤቱታም ቀርቦ ሊሆን ይችላል ወይ በራሳችሁ ጥናትም ሊሆን ይችላል። በእርግጠኝነት በዚች ሀገር ላይ ለሚፈጸሙ ድርጊቶች ብሔርና ሃይማኖት ትልቁን ስፍራ ስለሚይዙ እንዴት ነው? ምን አደረጋችሁ? ምን ላይ ደርሳችኋል? አጠቃላይ እይታችሁ ምንድን ነው እዚች ሀገር ላይ ያለው ነገር? ምናልባት ይሄኛው ጥያቄ ስሜነ መጀመሪያ ካነሳ ነው ጉዳይ ጋር የሚያያዝ ይመስለኛል። ማለትም ኢትዮጵያ ውስጥ ያለው የሰብአዊ መብት ቀውስ በአሁኑ ወቅት በመሰረቱ ምን አይነት ቀውስ ነው? በመሰረቱ የፖለቲካው ቀውስ ውጤት ነው። የፖለቲካው የማህበራዊና ኢኮኖሚያችን ቀውስ ነጸብራቅ ነው። ስለዚህ አንዳንድ ጊዜ በብሔር ተኮር ግጭት ሊገለጽ ይችላል። አልፎ አልፎ በሃይማኖት መልክም ሊገለጽ ይችላል። አልፎ አልፎ የብሔር ማንነቶች ጥያቄ ጋር ተያይዞ ሊከሰት ይችላል። ምክንያቱም አንዳንድ ቦታዎች ላይ ያሉ ብሔሮች፣ ብሔረሰቦች ራስን በራስ የማስተዳደር መብትን በተለያየ ደረጃ ከሚያቀርቡት ጥያቄ ነው ላይክ የወረዳ አስተዳደር፣ የዞን አስተዳደር፣ የክልል አስተዳደር ብለው ይህንን የመሰለ ጥያቄ ከማቅረብ ጋር የተያያዘ ግጭት ይከሰታል። አንዳንድ ጊዜ በሁለት ብሔረሰቦች ድንበር ምክንያት የሚፈጠር ግጭት ይኖራል። በፖለቲካ ፓርቲዎች የተካረረ የፖለቲካ አስተሳሰብ ምክንያት የሚከሰት ግጭት ይኖራል። ይህ ግጭት ደግሞ አሁን ከከተማም ከገጠርም ጭምር የተስፋፋ ከመሆኑ በተጨማሪም በጣም የሚያሳዝነው ደግሞ ወደ ከፍተኛ ትምህርት ተቋሞችም ሁሉ ጭምር የተዛመተ ነው። ስለዚህ ይሄ በመሰረቱ የፖለቲካ ቀውሱ ውጤት ነው። ስለሆነም ነው እኔም በተለያየ አጋጣሚ በማስተላልፈው መልእክት ኢትዮጵያ ውስጥ ያለውን የሰብአዊ ቀውስ ችግር ለመፍታት በመሰረቱ መፍታት መቻል ያለብን የፖለቲካ ቀውሳችንን ነው የሚል መልእክት ማስተላልፈው። የፖለቲካ ቀውሳችንን መፍታት ማለት ኢትዮጵያ ውስጥ ለተፈጠረው የፖለቲካ ችግር ፖለቲካዊ መፍትሄ ይሻል ማለት ነው። ፖለቲካ መፍትሄው ቁልፉ ሚስጥሩ ምን እንደሆነ
ግልጽ የታወቀ ባይሆንም ቢያንስ ግን ወሳኝ እርምጃዎች የሚመስሉኝ ለምሳሌ ግልጽ ውይይት ማድረግ መቻል በእንግሊዘኛ ቋንቋ ዳያሎግ የምንለው ነው። ጉዳዩ በሚመለከታቸው ወገኖች ሁሉ መካከል ማለት ነው። አንዳንድ ጉዳዮችን ለሰላም ለእርቅና ለፖለቲካዊ መፍትሄ መሻት ስትልም ደግሞ ከወንጀል እርምጃ ይልቅ ሌሎች አማራጮችን መመልከት ማየት ማለት ነው። ይህንን በመሳሰሉ እርምጃዎች የፖለቲካ ቀውሳችንን የምንፈታበት መንገድ መፈለግ መቻል አለብን ነው። የፖለቲካ ቀውስ ውስጥ ካልተፈታ ድረስ ውስብስብ ችግራችን ለተወሰነ ጊዜ አብሮን ሳይኖር አይቀርም። ምርጫ 2012 ለዚህ ለሰብአዊ መብት ኮሚሽን እንደ ኮሚሽን እንደ ስራ ስጋት ነው ወይስ ተስፋ? እንዴት ነው የምትረዱት? ከወዲሁ አሁን ሲሉት የፖለቲካ ቀውስ አሁን ያነሱልኝ የዚህ የብሔሩም የሃይማኖቱም ግጭት መነሻ ምክንያቱ ሲሉ የጠቀሱት የፖለቲካ መቃወሱ እየባሰበት እንጂ እርስዎ ወዳሉት ዲያሎግ ወደ ጠረጴዛ ዙሪያ ሲመጣ እየተስተዋለ አይደለም። አሁን ፓርቲዎቹ እርስ በርስ መወቃቀስ ብቻ ሳይሆን ምርጫ ያካሂዳል ተብሎ የታሰበውንም አካል ወቀሳውም ክሱም ከወዲሁ ተጠናክሮ ቀጥሏልና ከምርጫ ጋር ተያይዞ ደግሞ የሚከሰቱ የሰብአዊ መብት ጥሰቶችን በሚገባ ኑረውበት እርሱ አይተውታል። ምርጫ 97 ላይ ይመስለኛል። ስለዚህ እንዴት ነው እያያችሁት ያላችሁት? እንዳልከው ስሜነህ አሁን በተለይ ወደ ምርጫው እየተቃረብን በሄድን ቁጥር የፖለቲካ ሙቀቱ መጨመሩ አይቀርም። ካለንበት የፖለቲካ ነባራዊ ሁኔታ አንጻር ደግሞ የፖለቲካው ሙቀት እየጨመረ ሲሄድ ደግሞ ስጋትም አብሮ እንደሚጨምር ጥርጥር የለውም። አሁን በምርጫው ሁኔታ ላይ ምርጫው ሊካሄድ ይገባል ወይስ አይገባም ከሚል ጥያቄ አንስቶ ምርጫው በሰላማዊና በዲሞክራሲያዊ መንገድ ሊካሄድ ይችላል ወይ የሚል ጥያቄ ላይ ብዙ የሀሳብ ልዩነት፣ ብዙ ክርክርና አስተሳሰቦች እንዳሉ እረዳለሁኝ። በተወሰነ መልክ መገንዘብ ያለብን ነገር የዚህን የመሰለ የፖለቲካ የሀሳብ ልዩነት፣ ክርክር፣ ተቃርኖ የመሰለው ነገር መኖሩ በራሱ መጥፎ አይደለም። ይሄ ሊኖር የሚችል ሊኖር የሚገባው መኖሩም የማይቀር ነገር ነው። ነገር ግን አሳሳቢው ጉዳይ ከምርጫው ጋር ተያይዞ ሊከሰት የሚችል ግጭት ሊኖር እንደሚችል ግንዛቤ ስላለ ጥረት ሊደረግ የሚገባው ግጭቶችን እንዴት ቢቻል ማስወገድ እንችላለን፣ ባይቻል ደግሞ ቢያንስ መቀነስና መቆጣጠር እንችላለን የሚለው ላይ ነው ዝግጅት ማድረግ የሚያስፈልገው። ስለዚህ ከዚህ አንጻር እኛም በኢትዮጵያ ሰብአዊ መብቶች ኮሚሽን አማካኝነት በምርጫው ወቅት ከምርጫው እለትም ከምርጫው በኋላም የሰብአዊ መብት አያያዝ ሁኔታ ምን እንደሚመስል ክትትል ለማድረግ ባለን አቅም ዝግጅት እያደረግን ነው። ግን ቅድም እንደገለጽኩት በጣም በውስን አቅም ነው እየሰራን ያለ ነው። ግን ባለን ውስን አቅምም ቢሆን ዝግጅት እያደረግን ነው። ብዙ ተቋሞች እንደሚያደርጉት ማለት ነው። ኢትዮጵያ ውስጥ የሲቪል ማህበረሰብ ድርጅቶችም ጉዳዩ የሚመለከታቸውም የተለያዩ መንግስታዊ መስሪያ ቤቶችም ፖለቲካ ፓርቲዎችም በምርጫው ውስጥ ለሚደረገውን ሂደት ለማገዝ የመጡ ዓለም አቀፍ የኢትዮጵያ ወዳጆችና ደጋፊ ድርጅቶችም ይህንኑ ስጋት መሰረት አድርገው ግጭትን ለማስወገድ ወይም ለመቀነስ የተለያዩ አይነት ስልቶች ተነድፈው ስራ ላይ ለማዋል እርምጃ ተጀምሯል። ስለዚህ በዚህም የሚፈጠረውን ግጭት ለመከላከል ወይም ለመቀነስ ጥረት ይደረጋል። ነገር ግን መረሳት የሌለበት ነገር ሽግግር ውስጥ ነው ያለ ነው። ሽግግር ደግሞ ሁል ጊዜ በጠባዩ የዚህ አይነት ምስቅልቅሎች አሉት፣ እርግጠኛ ያልሆኑ ሁኔታዎች አሉት፣ ስጋቶች አሉት። ስለዚህ ኢትዮጵያ ሽግግር ውስጥ እንደመሆኗ መጠን በዚህ ሂደት ውስጥ ማለፋችን በተወሰነ መጠን ይግድ ይላል። ብዙ ሊቃን ግን እየከሰሱ ያሉት ሽግግር ውስጥ ነን በሚል ምንድነው? ይሄ ልክ ነው። በሽግግር ጊዜ ቀውስ ያጋጥማል። ግን ከምትቆጣጠረው ደረጃ እያለፈ በሄደበትም አግባብ በቀውሱ ውስጥም የሚያጋጥም ድርጊት ነው እያሉ ማሄስ በራሱ ህዝብን ማሞኘት ነው። የማይመስል ነገር ነው። ልክ አለው ሁሉም ነገር። ገና ለገና በሽግግር ውስጥ ነን ተብሎም ይህን ያህል የረዘመ ጊዜ የረዘመ ግጭትና የረዘመ ተስፋ ማጣት ውስጥም ተሁነን የሚያጋጥም ነው የሚለው የፖለቲካ ልሂቃንም ሆኑ ሌሎች ምሁራን አስተያየት ማጃጃል እንዳይሆን የሚል ስጋት ያላቸዋል።
አዎ መቼም የምልህ ብዙ አይነት አስተያየት ይኖራል። የዚህ አይነት አስተያየት ያላቸው ሰዎች አሉ። ሀሳባቸውን አስተያየታቸውን አከብራለሁኝ። እንደኔ አስተያየት ግን ህዝብን በቀላሉ ማሞኘት የምትችል አይመስለኝም። ህዝብም አያቅም፣ አይረዳም፣ ይታለላል፣ ይሞኛል ብሎ አስቦ መጀመርም ትክክል አይመስለኝም። እኔ ብዙ ጊዜ ህዝብ አያቅም፣ አይረዳም እሱማ እኮ አስበው የሚጀምረው ህዝብ እንደ ህዝብ አይሞኝም እንጂ አስበውማ የሚጀምሩና የሚሞክሩ ኃይሎች እኮ አይጠፉም። የሉም ማለት አይደለም፣ እንደዛ ይደረጋል። ግን ህዝብ በቀላሉ ይሞኛል፣ ይታለላል የሚል ግምት የለኝም እንደው በእኔ አስተያየት ማለት ነው። ነገር ግን እንዳልከው የዛ አይነት ትንታኔና አስተያየት ቢኖርም ሌላኛው አስተያየት ግን ደግሞ ምንድነው ያለህበትን ነባራዊ ሁኔታ እንዴት ትረዳዋለህ፣ እንዴት ትተነትነዋለህ ነው ጥያቄው። አንድ ነባራዊ ሁኔታ ውስጥ አለ፣ እኔም አንተም እዚህ ኢትዮጵያ ውስጥ አለን፣ ሌሎች አድማጮችም። ጥያቄው ያለንበትን ነባራዊ ሁኔታ እንዴት ትረዳዋለህ ነው፣ እንዴት ትተነትነዋለህ ነው። እንዴት ትረዳዋለህ ሲባል እኔ አንዱ የምረዳበት መንገድ ኢትዮጵያ ያለምንም ጥያቄ ሽግግር ውስጥ ነው ያለችው። ሽግግር ደግሞ በኢትዮጵያ ታሪክ ብቻ ሳይሆን ይህንን የመሰለ ሽግግር ባደረጉ ሀገሮች ውስጥ ሁሉ በጣም አስጨናቂ ሂደት ነው። ስለዚህ ይህ ፈተና ውስጥ ይህ ጭንቀት ውስጥ መኖራችን አይካድም። ያንን ስትናገር ግን እየደረሰ ያለውን ችግር ኤክስኪውዝ ለማድረግ ሳይሆን የችግሩን ጠባይ ተረድተህ መፍትሄ ለመፈለግ እንዲረዳ ነው። ሽግግር ውስጥ ነች፣ ታድሶ ላይ ነች ግን ኢትዮጵያ ዌል ሁለቱንም ልትለው ትችል ይሆናል። ግን እኔ በአብዛኛው በሽግግር መልክ ነው የምገልጸው። ሽግግር የምልበት ምክንያት ምን ማለት ነው? አሁን ምልህ ህገ መንግስታዊ ስርዓት አለ ነበረን፣ አሁንም ነበረ፣ ስም ተቀየረ እንጂ አሁን ያሉት ኃይሎች በፊትም የነበረው ኢህአዴግ ውስጥ አሉ። ከሞላ ጎደል ተቋማቱ በዛው መልክ ናቸው፣ አደረጃጀቱ በዛው መልክ ነው። የስርዓት ለውጥ በሌለበት ሁኔታ ላይ ሽግግር እሱ አንደኛው አረዳድ ነው። ሌላኛው አረዳድ ግን ትንሽ የበለጠ ከፈትፈት አድርጎ መመልከት ሊሆን ይችላል። ላዩን ስትመለከተው የዛ አይነት ትርጓሜ ሊሰጥ ይችል ይሆናል። ነገር ግን ኦነስትሊ ከፍተህ ልትመለከተው ተፈለገ በእኔ እምነትና አስተያየት ኢትዮጵያ ከዚህ በፊት በነበረው የፖለቲካ አስተዳደር በጣም ጨቋኝ የነበረ ይህንን የመሰለ የፖለቲካ ምህዳር ያልፈቀደ የፖለቲካ አስተዳደር ውስጥ ነበረች። ጨቋኝ የነበረ ኦቶሪቴሪያን የሆነ ሰዎችን በሀሳባቸው በእምነታቸው ምክንያት የሚያገል የሚያጠቃ ሬፕሬሲቭ ፖለቲካ አስተዳደር ውስጥ ነበረች። አሁን ግን ከዛ አይነት አስተዳደር ወጥታ ወደ እውነተኛ ዲሞክራሲያዊ ስርዓት ለመሸጋገር ጥረት በማድረግ ላይ ነው ያለችው። እሺ ውድ ተመልካቾቻችን ከዶክተር ዳንኤል በቀለ ከኢትዮጵያ የሰብአዊ መብት ኮሚሽን ኮሚሽነር ጋር የነበረን ቆይታ ይሄን ይመስል ነበር። ምናልባት ግንዛቤ ከፈጠርን በሚል ያዘጋጀነው የውይይት መድረክ ነው። በሚገባ እሳቸው ሀሳባቸውንና የተቋሙን ተልዕኮ የዘረዘሩ ይመስለኛል። አብራችሁን ስለነበራችሁ